ሰላም እንደምን ቆያችሁን? ውድ የቤተ ጸሎት ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ ወደ እናንተ የቀረብነው አንድ ክርስቲያን የሆነ ወይም የሆነች በመዓልት ምን ያህል ጊዜ ለጸሎት መቆም አለበት ወይም ደግሞ ስንት ሰዓት ላይ ነው ለጸሎት መቆም ያለበት የሚለውን ወደ እናንተ ባጭሩ ለማቅረብ እንሞክራለን። ልበ አምላክ ነቢየ ልዑል ቅዱስ ዳዊት እንዲህ ብሎ በመዝሙሩ ተናግሯል። ስለ ጽድቅ ፍርድ በቀን 7 ጊዜ አመሰግንሃለሁ ይላል በመዝሙረ ዳዊት 118 ላይ። ስለዚህ ቤተክርስቲያናችን ክርስቲያን የሆነ ሁሉ 7 ጊዜ በየዕለቱ እንዲጸልይ ቤተክርስቲያን ታስተምረዋለች ማለት ነው። 7 የጸሎት ጊዜያትም የሚከተሉት ናቸው ብላ እንዲህ ገልጻቸዋለች። በመጀመሪያም ጸሎተ ነግህ ይባላል ወይም የጠዋት ወይም ደግሞ የንጋት ጸሎት የምንለው ነው። ቅዱስ ዳዊት አምላኬ አምላኬ በማለዳ ወደ አንተ እገሰግሳለሁ ይላል በመዝሙሩ ምዕራፍ 62 ቁጥር 11 እንዳለ ሌሊቱን አልፎ ቀኑ ሲተካ ከመኝታችን ስንነሳ የምንጸልየው የጸሎት አይነት ጸሎተ ነግህ ይባላል ወይም የንጋት ጸሎት ይባላል። በዚህ ጊዜ የሚከተሉትን ምስጢራት እያሰብን መጸለይ ይገባናል ብላ ቅድስት ቤተክርስቲያን ታስተምራለች። ሌሊቱን አሳልፎ ቀኑን ስለተካልን እያመሰገንን ወጥተን እስክንገባ በሰላም ጠብቆ ውሏችንን የተባረከ እንዲያደርግልን እንጸልያለን። የመጀመሪያው ሰው አዳም የተፈጠረበትም ሰዓት በመሆኑ ያንን እያሰብን እንጸልያለን። በመቀጠልም የሰውን ልጅ በመዓልትና በሌሊት የሚጠብቁ መላእክት ለተልእኮ ሲፋጠኑ የሚገኙበት ሰዓት ነው። የሌሊቱ መልአክ ሲሄድ የቀኑ መልአክ ሲቀርብና ሲተካ የሚገናኙበት በመሆኑ በዚህ ሰዓት እንጸልያለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች በደል በጲላጦስ አደባባይ የቆመበት ሰዓት በመሆኑም እንጸልያለን። ስለዚህ የመጀመሪያው ጸሎት ጸሎተ ነግህ ወይም የንጋት ጸሎት ነው። በመቀጠልም ሁለተኛው ላይ የምናገኘው ጸሎተ ሰልስት ወይም ደግሞ የ3 ሰዓት ጸሎት ነው። ከነግህ በመቀጠል የምንጸልየው ጸሎት ጸሎተ ሰልስት ወይም ደግሞ የ3 ሰዓት ጸሎት ይባላል። ይህ የጸሎት ጊዜ ምሳሌነቱ ሔዋን የተፈጠረችበት፣ እመቤታችን ቅድስት ድንግል ማርያም የቅዱስ ገብርኤልን ብስራት የሰማችበት፣ እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ሲል በጲላጦስ አደባባይ የተገረፈበት፣ በመቀጠልም ነቢዩ ዳንኤል ፊቱን ወደ ኢየሩሳሌም አቅጣጫ መልሶ የቤቱን መስኮት ከፍቶ የጸለየበት፣ ለአባቶቻችን ለሐዋርያት መንፈስ ቅዱስ የወረደበት ወይም በኢየሩሳሌም ጸንተው በመቆማቸው ከእግዚአብሔር ዘንድ ይህንን ታላቅ ጸጋ የተቀበሉበት ሰዓት ነው። ስለዚህ ይህ የ3 ሰዓት ጸሎት በእነዚህ ምሳሌዎች የሚጸለይ ይሆናል ማለት ነው። በሶስተኛም የምናገኘው ቀትር ወይም ደግሞ የ6 ሰዓት ጸሎት ነው። በዕለቱ እኩሌታ ላይ የምናገኘው ይህ ሰዓትም እንደዚሁ የጸሎት ጊዜ ነው። ይህም ጊዜ ምሳሌነቱ ሰይጣን አዳምን ያሳተበት ሰዓት ነው። በዕፀ በለስ ምክንያት ለስህተት የተዳረገውን አዳምን ለማዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ የዋለበትም ሰዓት ነው። የቀን እኩሌታ በመሆኑ የፀሐይ ሙቀት የሚያይልበት፣ የሰው ልጅ ለድካም የሚዳረግበት፣ በዚህ ምክንያት አጋንንት የሚበረታቱበት ጊዜ ነው። ስለዚህም የአዳምን ስህተት የዳግማዊ አዳም የኢየሱስ ክርስቶስ መሰቀልና መሞት እያሰብን የቀን እኩሌታ በመሆኑ መዳከማችንን ተገን አድርጎ አጋንንት እንዳይሰለጥንብን እየለመንን ይህንን እያሰብን እንጸልያለን ማለት ነው። በመቀጠል የምናገኘው አራተኛ ላይ 9 ሰዓት ወይም ደግሞ ሰዓተ ሰዓት ወይም የ9 ሰዓት ጸሎት ነው። 9 ሰዓት ላይ አራተኛው ጸሎት እናደርሳለን። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ነፃ ለማውጣት በፈቃዱ ቅዱስ ሥጋውን ከቅዱሱ ነፍሱ የለየበት ሰዓት ነው። ቅዱሳን መላእክት የሰው ልጆችን በጎ ሆነ ክፉ ተግባር ወደ ፈጣሪ የሚያሳርጉበት ነው። ቆርኔሌዎስ የተባለ 100 አለቃ በጸሎት ጸንቶ ደጅ ሲጠና ከሰነበተ በኋላ ከፈጣሪው ምላሽ ያገኘበት ሰዓት ነው። ይህም በሐዋርያት ምዕራፍ 10 ቁጥር 9 ላይ ማግኘት ይቻላል። በዚህ ጊዜ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራና ሞት እያሰብን ቅዱሳት መላእክትን ከፈጣሪያቸው እንዲያስታርቁን እየለመንን የቆርኔሌዎስ ዕድል እንዲገጥመን እየተማጸንን እንጸልያለን ማለት ነው። ቁጥር 5 ላይ የምናገኘው ጸሎተ ሰርክ ወይም ደግሞ 11 ሰዓት ጸሎት ነው። አምስተኛ የጸሎት ጊዜ የሰርክ ጸሎት ነው። ስለዚህ የጸሎት ሰዓት ቅዱስ ዳዊት እንዲህ ይላል፣ ጸሎቴን እንደ ዕጣን በፊትህ ተቀበልልኝ፣ እጅ መንሳቴም እንደ ሰርክ መስዋዕት ትሁን ይላል
በመዝሙሩ ምዕራፍ 140 ቁጥር 2 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በፈቃዱ ነፍሱን ከስጋው ከለየ በኋላ ወደ መቃብር የወረደበት ሰዓት ነው። ስለዚህ በዚህ ሰዓት ተግተን ልንጸልይ ይገባል ማለት ነው። በመቀጠልም የመኝታ ጊዜ ጸሎት ወይም ጸሎተ ንዋም ይባላል። ይህ ጊዜ ዕለቱን በሰላም አሳልፈን ለሌሊት እረፍት የምንዘጋጅበት ነው። በሰላም ላዋለን ፈጣሪ በሰላም አሳድረን ብለን ራሳችንን በእምነት የምናስረክብበት ነው። እኛ ተኝተን የሚሆነውን አናውቅም፣ እርሱ ግን የማያንቀላፋ እረኛ ስለሆነ ይጠብቀናል። ስለዚህም ከመኝታችን በፊት ሌሊቱን እንዲባርክልን እንጸልያለን። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን በጌቴሰማኒ ጸሎት አስተምሯቸዋል። ቀኑ አልፎ በሌሊት ይተካል። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ጸሎት ማስተማሩን እያሰብን እንጸልያለን። ሰላም አሳደረንም ብለን ለፈጣሪያችንን በእምነት አደራ እናስረክባለን በዚህ ሰዓት ማለት ነው። ስለዚህ የቀጣዩ ወይም የመጨረሻው ሰባተኛ ጸሎት ወይም መንፈቀ ሌሊት ወይም እኩለ ሌሊት ይባላል። እኩለ ሌሊት እንደ ቀናቱም የጸሎት ሰዓት የተለያዩ ትርጉሞች አሉት። ቅዱስ ዳዊት በመዝሙሩ ስለ ጽድቅ ፍርድ በእኩለ ሌሊት አመሰግንህ ዘንድ እነሳለሁ ይላል። በመዝሙሩ ይህ ሰዓት ከእግዚአብሔር ጋር የሚነጋገርበት እንደሆነ ገልጿል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ዋሻ የተወለደበት ሰዓት ነው። ሞትን ድል አድርጎ በታላቅ ኃይልም የተነሳበት በሌሊት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ለፍርድ የሚመጣበትን ሰዓት ነው። ከዚህ የተነሳ ለእኛ ሲል ከሰማይ ሰማያት መውረዱን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን በማሰብ ሞትን ድል እንደነሳልንም አስበን በማመስገን ዳግመኛም ለፍርድ ሲመጣ በቀኙ ከሚያቆማቸው ወገን እንዲያደርገን እየለመንን በዚህ ሰዓት እንጸልያለን ማለት ነው። ስለዚህ ውድ የቤተ ጸሎት ቤተሰቦቻችን በአንድ ቀን ወይም ደግሞ በ24 ሰዓት ውስጥ 7 ጊዜ መጸለይ እንዳለብን ቅድስት ቤተ ክርስቲያን ታስተምራለች ማለት ነው። እኛም ለጸሎት ለምስጋና እግዚአብሔር የተጋን ያድርገን። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ